በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ድምፅ የሚሰማችሁ ይህ ምስል የሚታያችሁ ሁላችሁም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ምልጃ የቅዱሳኑ በረከት አይለያችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ታላቁ ጾም አብይ ጾም በሰላም በጤና አደረሳችሁ አደረሰን። ዘወረደ ብለን ትንሣኤ እንድንል ኃይል ብርታት ጸወን እንዲሆነን ፈጣሪ አምላካችን እግዚአብሔር በሰላም አስጀምሮናል። በሰላም እንዲያስፈጽመን ቅዱስ ፈቃዱ ይሆንልን። ዛሬ የምንነጋገርበት ርዕሰ ጉዳያችን በጾም ወቅት የሚጸለዩ የጸሎት አይነቶች እና ለማይጾሙ ሰዎች ቤተክርስቲያን ያላት ስርዓት ምንድን ነው? የማይጾሙትስ እነማን ናቸው? ይህንን በጥልቀት እናያለን። በዚህ ርዕሰ ጉዳይ እንድንነሳ መነሻ የሆነን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሰባቱ አጽዋማት ትልቁ ጾም መግቢያ ላይ ስለምንገኝ በጾም ወቅት የሚጸለዩ የጸሎት አይነቶችና መጾም የማይችሉ ምን ማድረግ አለባቸው የሚለውን ጥያቄ በማንሳት ምላሽን እንሰጥበታለን። እግዚአብሔር ከሁላችን ጋር ይሁን። ይህ ድምፅ የሚሰማችሁና ይህ ምስል የሚታያችሁ መልእክቱን ለሌሎች እንዲደርስ ሼር እና ላይክ በማድረግ ታካፍሉ ዘንድ አሳስባችኋለሁ። አስቀድመን እንግዲህ ሁለት ነጥቦችን ማብራራት ተገቢ ነው ብዬ ነው የማስበው። እነዚህ ሁለት ነገሮች ጾምና ጸሎት ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ጾምና ጸሎት አንዱ ከሌላው የማይለዩ መንፈሳዊ ስራዎች ናቸው። ጾም ሰውነትን ይገዛል፣ ጸሎት ደግሞ ልብን ወደ እግዚአብሔር ያቀርባል። ለዚህም ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ሰዓት በማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ ይህ አይነት በጸሎትና በጾም ብቻ ይወጣል አለ። ይህ የሚያሳየን በጾምና በጸሎት መካከል ውስጥ ያለውን ግንኙነት በግልጽ ያመላክተናል። ጾም ምንድን ነው የሚለውን ደጋግመን እንደተማማርነውና እንዳየነው ጾም ማለት በቃሉ ትርጉም መከልከል ወይም መታቀብ ማለት ነው። በመንፈሳዊ ትርጉም ደግሞ ሰውነታችን ከሚፈልጋቸው ነገሮች ከምግብ፣ ከመጠጥና ከመሳሰሉት ነገሮች ለእግዚአብሔር ሲባል ለተወሰነ ጊዜ መከልከል ማለት ነው። ጾም ሶስት አይነት ክፍሎች አሉት። እነዚህን ዋና ዋና ነጥቦችን ስናይና ስንመለከት የመጀመሪያው የሥጋ ጾም ከምግብ መከልከል፣ ይህ በታወቀ ሰዓትና ዕለት ከምግብና ከመጠጥ መከልከል ነው። በተለይም ከእንስሳት ተዋጽኦ ሁላችንም እንደምናውቀው ሥጋ፣ ቅቤ፣ እንቁላል ወዘተ በመራቅ የሥጋን ፍላጎት ማድከምና ለነፍስ ማስገዛትን ያካትታል። የሕዋሳት ጾም ወይም ከክፉ ነገር መታቀብ የሚለውን ስናይ ይህ እውነተኛ ፍጹም ጾም ይባላል። ሊቁ ቅዱስ ያሬድ በጾመ ድጓው ላይ እንደገለጸው የዓይን ጾም፣ የአንደበት ጾም፣ የጆሮ ጾም በመባል ሰው ከእህልና ከምግብ ባሻገር እነዚህንም ሕዋሳት መጾም እንዳለባቸው በግልጽ ያትታል። ሦስተኛው የመንፈስ የልብ ጾም ነው። ልብ ከቂም፣ ከበቀል፣ ከትዕቢትና ከክፉ ሐሳብ ነፃ ሆኖ ወደ እግዚአብሔር የሚቀርብበት ጾም ነው። መጽሐፍ ቅዱስን ስናይና ስንመለከት ጾም በብሉይ ኪዳን በአዲስ ኪዳንም የታዘዘ
መለኮታዊ ሥርዓት እንደሆነ በግልጽ ያሳየናል። ዛሬ የምንጾመውን ታላቁን ጾም እንድንጾም ያደረገን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጌታችን ኢየሱስ ክርስቶስን ስንመለከት ለሁሉም አርአያ ሊሆን 40 ቀንና 40 ሌሊት ጾሟል ይለናል የማቴዎስ ወንጌል ምዕራፍ 4 ቁጥር 2 ላይ። ወደ ብሉይ ስንሄድ ነቢዩ ኢዩኤል ጾምን ቀድሱ ጉባኤን አውጁ በማለት ሕዝቡ በጾም ወደ እግዚአብሔር እንዲመለሱ አስተምሯል። ኢዩኤል ምዕራፍ 2 ቁጥር 15 ላይ ጾም ያለ ጸሎትና ያለ ምጽዋት ቸርነት ሙሉ አይሆንም። ጾም ሥጋን ስናስር ነፍሳችን የምትፈታበት ከፈጣሪ ጋር የምንገናኝበት እውነተኛ ድልድይ ነው። ስለዚህ ጾም ይህንን ያህል ከተረዳን በኋላ ጸሎት ምንድን ነው? በዚህ በጾም ወቅት ውስጥ የምንጸልያቸው ጸሎቶች ምን አይነት ናቸው? መጸለይስ ያለብን ምን አይነት ጸሎት ነው? የሚሉትን ነገሮች ከማየታችን በፊት ጸሎት ምንድን ነው የሚሉትን ነገሮች ማየቱ ተገቢ ነው። ጸሎት ማለት በቀጥታ ትርጉሙ ልመና፣ ምስጋና፣ መማለድ ወይም መነጋገር ማለት ነው። በመንፈሳዊው ዓለም ደግሞ ጸሎት ከእግዚአብሔር ጋር የሚደረግ ምስጢራዊ ንግግር ነው። አባቶቻችን ጸሎትን በተለያዩ ምሳሌዎች ይገልጹታል። የነፍስ እስትንፋስ፣ ሥጋ ያለ አየር መኖር እንደማይችል ሁሉ ነፍስም ያለ ጸሎት መኖር እንደማትችል አባቶቻችን ይናገራሉ። ወደ እግዚአብሔር መውጫ መንሰላል በምድር ላይ ያለን እኛን ከሰማያዊ አምላክ ጋር የሚያገናኝ ድልድይ ነው ይላል። የመንግሥተ ሰማያት መክፈቻ በጸሎት የእግዚአብሔር በረከትና ምሕረትን እንደምናገኝ በግልጽ ያሳዩናል። ስለ ጸሎት በዚህ ደረጃ ከተረዳንና ከተገነዘብን ጾምና ጸሎት ሁለቱ የማይነጣጠሉ በእነዚህ በሁለቱ መካከል ውስጥ ልዩነት ሳይኖር በተለይ አንድ ክርስቲያን ሊተገብራቸው የሚገባ ሰው እየጾመ ይጸልያል፣ እየጸለየ ደግሞ ይጾማል። ጾም ያለ ጸሎት መለያየት እንደሌለበት፣ ጸሎት ያለ ጾም ደግሞ ኃይል እንደሚያዳክም ሁለቱ ተዛምደው ሰውን ወደ ንስሐ ወደ ፍቅርና ወደ መንፈሳዊ ለውጥ የሚያመጡ ልዩ የክርስትና መንገዶች ናቸው። የቀናውን መንገድ የምናይባቸው፣ የቀናውን መንገድ የምንመለከትባቸው ደገኛ ስርዓት ናቸው። ጾም ሰውነትን ያዝናል፣ ጸሎት ደግሞ ነፍስን ያነሳል። ጾም የነፍስ ክንፍ ነው ይላሉ አባቶቻችን ሲናገሩ፣ ጸሎት ደግሞ ወደ ሰማይ የሚያደርሰው እርሱ ነው ይላሉ። ስለዚህ ጸሎት በጾም ጊዜ ተዋህዶ የሚኖር ነው። ክርስቶስ 40 ቀን ጾመ በኋላም ጸለየ ነው የሚለው መጽሐፍ ቅዱስ። ስለዚህ እነዚህ ሳይነጣጠሉ የሚሄዱ ናቸው። ታዲያ በዚህ በጾም ወቅት የምንጸልየው ጸሎት ምን አይነት ጸሎት ነው? ጾም ያለ ጸሎት እንደ ክንፍ እንደሌለው ወፍ እንደሚቆጠር ሁሉ የቤተ ክርስቲያን አባቶች በዚህ ደረጃ ይህንን ምስጢር ከነገሩን በጾም ወቅት የምንጸልያቸው ጸሎቶች ሥጋን ለነፍስ ለማስገዛት ወደ እግዚአብሔር ለመቅረብ የሚረዱ ናቸው። የመጀመሪያው የምንጸልየው ጸሎት የንስሐ ጸሎት ነው። ጾም የንስሐ ወቅት በመሆኑ የራቁ ሰዎች የሚቀርቡበት፣ የበደሉ ሰዎች ከበደላቸው ከስተታቸው የሚታቀቡበት፣ እግራቸው ወደ ቤተ ክርስቲያን የማይሄድ እግሮቻቸው ወደ ቤተ ክርስቲያን መሄድን የሚያበዙበት ወቅትና ጊዜ ከመሆኑ አንጻር የተነሳ ወደ እግዚአብሔር በቀረበን ሰዓት በዚህ ጾም ወቅት የምንጸልየው የንስሐ ጸሎት አቤቱ እንደ ቸርነትህ ማረኝ ነው። ይህንን መዝሙር 50 እና 51 ላይ በግልጽ ተጽፎ እናገኛለን። መዝሙረኛው ቅዱስ ዳዊት
አቤቱ እንደ ቸርነትህ ማረኝ፣ መተላለፌንም ደምስስ፣ ኃጢአትና በደሌን ይቅር በለኝ። ቅዱስ ዳዊት ማረኝ በሚለው ጸሎቱ የምናውቀው በተለይ በዚህ ጾም ወቅትና ሰዓት ሰው የሚፈልገውን ነገር ጥያቄና ማመልከቻ ከማስገባቱ በፊት አስቀድሞ ኃያልና ብርቱ የሆነው አባት እግዚአብሔር ምሕረቱን እንዲሰጠው ማረኝ የሚልበትን ወቅትና ጊዜ እንረዳለን። ያቺ ታላቋ ሴት በወንጌል ላይ ተጽፋ ያለች ልጇ ታሞባት ለዘመናት ስትሰቃይ የነበረች በደዌ ዳኛ በአልጋ ቁራኛ ተይዛ ከአልጋ ላይ የማትነሳ ልጇን አልጋ ላይ አስቀምጣ ሁሉ ይፈልጉሃል ተብሎ የተነገረለትን ጌታ እርሱ ኃይሉ የበረታ ክንዱ የጸናውን ንጉሥ ፍለጋ ወጣች። ክርስቶስን ስታይ ያለችው ግን የዳዊት ልጅ ሆይ ማረኝ ነው ያለችው። ጥያቄዋ ግን በምህረት ውስጥ እንደሚመለስላት በእሷ ምህረት ውስጥ እንደሚመለስላት ያመነች እቺ ሴት ማረኝ ብላ ጸለየች፣ ማረኝ ብላ ተማጸነች። አመጣጧ ግን ድውዬን ሲፈውስ፣ ሽባን ሲተረትር፣ ለምጻምን ሲያነጻ፣ ሙታንን ሲያስነሳ የሰማች የተረዳች እቺ ሴት ልጄን ከአልጋ ላይ ሊያነሳ ይችላል፣ ልጄን ሊፈውስልኝ ይችላል የሚል እምነት ቢኖራትም ከልጅቷ ጥያቄ በፊት ግን ማረኝ ነው ያለችው። በእኔ ምህረት ውስጥ ልጄ ትድናለች አለች። በክርስትና ሕይወት ውስጥ እንዲህ አይነት እምነት ሊኖረን እንዲገባ ቤተክርስቲያን ታስተምራለች። ሰው ምህረትን ከራሱ ይጀምራል። ሰው ምህረትን በቤቱ ያጸናል። ሰው ምህረትን በአካባቢው ያጸናል። ሰው ምህረትን በሀገሩ ላይ ያጸናል። ሰው ምህረት ለዓለም ይበጃል። ዛሬ ማረኝ የሚል ሰው የለም። የፈለገነውን የምንጠይቅ እንጂ ያሰብነውን ነገር እንድናገኝ ማመልከቻ ማስገባት እንጂ የዳዊት ልጅ ሆይ ማረኝ እንዳለችዋ ሴት ወይም ቅዱስ ዳዊት እንዳለው አቤቱ በቸርነት ማረኝ እንዳለው ምህረትን የምንጠይቅ አብዛኛዎች ሰዎች አይደለንም። ለዚህ ነው በዚህ ጾምና ወቅት የምንጸልየው ጸሎት አቤቱ ማረኝ ነው። ማረኝ በሚለው ጸሎቱ የምናውቀው ቅዱስ ዳዊት ምህረት እንደጠየቀ ሁሉ ይህንን የንስሐ ጸሎት ማረኝ ብለን ኃያልና ብርቱ የሆነ ከተዘረጋ የማይታጠፈውን እጁ ሰፊ ትከሻ ያለውን ብርቱ የሆነ ክንድ ያለውን ጌታ አባት እግዚአብሔርን በእቅፉ ስለመኖር ማረኝ፣ ጌታዬ አምላኬ እግዚአብሔር ሆይ ይቅር በለኝ፣ በኃጢአት ወድቅ ያለው የኃጢአት እንቅፋት መጥቶኝ ተንገዳግጃለሁ፣ የኃጢአት አልጋ ላይ ተኝቻለሁ፣ አምላኬ ፈጣሪ እግዚአብሔር ሆይ ማረኝ የምንልበት የጸሎት ክፍል ሊኖረን ይገባል። ሌላው እንግዲህ ቤተክርስቲያናችን የሰዓታትና የውዳሴ ጸሎት አላት። በተለይ በዚህ ጾም ውስጥ ተዘውትሮ የምናየው ሰዓታት ይቆማል። ሁሉንም 55ቱንም ቀን በጸሎት ተጠምደው በጸሎት የሚተጉ የቤተ ክርስቲያን አባቶች አሉ። ቤተ ክርስቲያን ወለል ብላ ክፍት ናት። በሯ የተከፈተው ለእኛ ጸሎት እንድንጸልይ፣ እንድንማር፣ ምህረት እንድናገኝ በሯን የከፈተች ይቺ ቅድስት ቤተ ክርስቲያን በገባንበት ሰዓት የምንጸልያቸው ጸሎቶች ናቸው። በየክፍለ ጊዜው በጠዋት፣ በሰርክ፣ በሌሊት የሚደረጉ ጸሎቶች ላይ የሚደረጉ የጸሎት ስርዓቶች አሉ። እነዚህን ስርዓቶች መሳተፍ ማለት ነው። መዝሙረኛው ቅዱስ ዳዊት በጾም ወቅት መዝሙረ ዳዊትን መድገም ትልቅ መንፈሳዊ ኃይል አለው። ከዚህም ላይ ስንረዳና ስናይ አብዛኛውን ጊዜ አባቶቻችንም እንደሚያስረዱንና እንደሚነግሩን በተለይ ቅዱስ ዳዊት መዝሙሮቹ የጾም መንፈሳዊ ምግብ ናቸው። ዳዊት በጾምና በእንባ የጸለየው እውነተኛ የምሳሌ የሆነ ሰው ነው። መዝሙረ ዳዊት 6፣ መዝሙር 37፣ መዝሙር 50፣ 51፣ መዝሙር 142 እና ሌሎችንም ጭምር ስብራትን የሚጠግኑ ስንሰማቸው፣ ስናነባቸው፣ ስንጸልያቸው እረፍት የምናገኝበት። ምክንያቱም ዛሬ ጭንቀት በበዛበት ዓለም ውስጥ እግዚአብሔር አምላክ ለእያንዳንዳችን ማረፊያ ትሆን ዘንድ የሰጠን ስፍራ ቤተ ክርስቲያን ናት።
በዚህ ቤተክርስቲያን ውስጥ ቆመን ደግሞ ስንጸልይ በጸሎት ውስጥ ረፍት አለ። በጸሎት ውስጥ የማይቻለው ይቻላል። በጸሎት ውስጥ ተስፋ የቆረጠው ተስፋውን ይቀጥላል። ስለዚህ በእንዲህ መንገድ የቅዱስ ዳዊትን ጸሎት መጸለዩ ተገቢ ነው። ሌላው የስግደት ጸሎት ነው። አቤቱ ራራልኝ እያሉ መስገድ። በመስገድ የሚደረግ ጸሎት ጾም የስግደት ወቅት ከሌለው ጊዜ በይበልጥ የሚደረግ ተግባር ነው። በተለይ ጾም የስግደት ወቅት ላይ አዘውትሮ የሚፈጸም ነው። እርሱ ወድቆ እኛን እንዳነሳን፣ እሱ ከሰማያት ሰማያት ወርዶ በሞቱ ሕይወትን እንደሰጠን፣ ከሞት በስተጀርባ ሕይወት ከመቃብር በስተጀርባ ትንሣኤ እንዳለ ያወጀልንን ጌታ አባት እግዚአብሔርን ወድቀን መከራውን ስቃዩን እያስብን በስግደት የአምልኮት ስግደት እየሰገደን የምንጸልየው ጸሎት ነው። እንግዲህ ይህንን ካልን ዘንዳ በጾም ወቅት መጾም የማይችሉ እነማን ናቸው? ቤተ ክርስቲያን በስርዓቷ መሰረት ለተወሰኑ ሰዎች የጾምን ማቅለያ ወይም ደግሞ ምህላን ታደርጋለች። ከነዚህ መካከል ውስጥ ሕፃናት ዕድሜያቸው ለጾም ያልደረሰ ሰዎች ጾሙ ተብለው አይገደዱም። ነፍሰ ጡርና የሚያጠቡ እናቶች ለሕፃኑና ለእናቲቱ ጤንነት ሲባል እንዳይጾሙ ይደረጋል። ሦስተኛው በጽኑ የታመሙ ሰዎች፣ መድኃኒት የሚወስዱና በምግብ መታቀብ በሽታቸውን የሚጸናባቸው ሰዎች ካሉ ቤተ ክርስቲያናችን ለእነዚህም ሰዎች እንዲጾሙ አታደርግም። በጣም አረጋውያን የሆኑ አቅመ ቢስ የሆኑ በዕድሜ መግፋት ምክንያት ጾምን መቋቋም የማይችሉ እንደነዚህ ላሉ ሰዎች ቤተ ክርስቲያናችን እንዲጾሙ አታደርግም። ግን መጾም የማይችሉ ሰዎች ምን ማድረግ አለባቸው የሚለውንም ደግሞ ስርዓት ማወቁ ተገቢ ነው። መጾም የማይችሉ ሰዎች ከምግብ በመከልከል ፋንታ በሚከተሉት መንፈሳዊ ስራዎች ጾምን ሊሳተፉ ይችላሉ። አንደኛው የህሊና ጾም ነው። ከኃጢአት መራቅ። ሆድ ባይጾምም አንደበት ከሐሜት፣ ዓይን ክፉን ከማየት፣ ልብ ደግሞ ከክፉ ሐሳብ እንዲጾም ማድረግ ተገቢ ነው። ሰው ጾሙን በእህልና ውሃ ብቻ ሳይሆን የህሊናንም ጾም በመጾም ማሳለፍ እንዳለባቸው ይታወቃል። ሌላው የምጽዋትና ቸርነትን ማድረግን ነው። በጾም ወቅት ለድሆች በመስጠት የታመሙትን በመጠየቅ የእግዚአብሔር በረከትን ማግኘት ይቻላል። ታማው አልጋ ላይ የተኙ ሰዎች በስማቸው ለነዚህ ለነዳያኑ ምጽዋትን ቸር ማድረግ፣ ለቤተ ክርስቲያን ስጦታ መስጠትን፣ አስራትን ማውጣትን፣ በስማቸው የተራቡት ሰዎችን ማብላት፣ እንዲህ አይነት መንፈሳዊ ተግባሮችን ማከናወን ይቻላል። ነፍሰ ጡርም የሆነች እናት እንደዚህ ሁሉ ባትጾምም በስሟ ልክ እንደዚሁ ምጽዋትን ማድረግ ተገቢ ነው። ሌላው ትህትናና ፍቅርን ነው። ከምግብ በመከልከል ብቻውን ጾም አይደለም፣ ክፋትን መተው እንጂ። ክፋትን በመተው ማሳየት፣ ትህትናና ፍቅርን መግለጽ። ሌላው የንስሐ አባትን ማማከር ነው። እነዚህ የማይጾሙ ሰዎች ብለን የደረደርናቸው ከሕፃናቱ በስተቀር አብዛኞቹ ንስሐ አባት ይኖራቸዋልና በምክረ ካህን ተመክረው ምክረ ካህን በሚያዟቸው መንገድ በዚህ ጾምና በዚህ ጾም ወቅት እያንዳንዳቸው መፈጸም ያለባቸውን ነገሮች ሊያደርጉ የሚገባቸውን ከንስሐ አባቶቻቸው ጋር በመነጋገር የሚፈጽሙት ተግባር ነው። መጽሐፍ ቅዱሳዊ የአባቶችን ትምህርት ደግሞ ስናይ ከአበይት ነቢያት አንዱ ኢሳይያስ እንዲህ ሲል ይናገራል። ትንቢተ ኢሳይያስ ምዕራፍ 58 ቁጥር 6 ላይ የመረጥኩት ጾም ይህ አይደለምን? የበደልን እስራት ትፈቱ ዘንድ የቀንበርንም ጠፍር ታላቅቁ ዘንድ የተገፉትንም አርነት ትሰዱ ዘንድ ቀንበሩንም ሁሉ ትሰብሩ ዘንድ አይደለምን? እንጀራህን ለተራበ ትቆርስ ዘንድ ይላል። ቅዱስ ዮሐንስ አፈወርቅም አንተ ሰው ሆይ አትጾምም? እንግዲያውስ አትበድል፣ ይህ ጾም ነው። አትጾምም? እንግዲያውስ ጸልይ፣ ይህ ታላቅ ጾም ነው። የታመመን ጎብኝ፣ ለተራበው ስጥ፣ ይህንንም ከጾም በላይ ነው እንዲህ። ዛሬ በዚህ መሰረት ጾም ማለት ሆድን ከምግብ ማስራት ብቻ ሳይሆን ነፍስን በበጎ ሥራ ማጥገብ መሆኑን በመረዳት
እያንዳንዳችን መጾም እንኳን ባንችል የማንችልበት ሁኔታዎች ቢመቻቹ በዚህ መሰረት ምክረ ካህንን በመቀበል በአባታችን በንስሐ አባታችን አማካኝነት በጎና መንፈሳዊ የሆነ ተግባራትን ማከናወን ተገቢ ነው። እንግዲህ ጾሙ የሰላምና የፍቅር የደስታ ጾም ያድርግልን። እንዲህ ያለን የእግዚአብሔርን ቃል እንማማራለን። መልእክቱን ለሌሎች ሼር አድርጉት። ሰላማችሁ ይብዛ። የእግዚአብሔር ፍቅር ከሁላችን ጋር ይሁን። አሜን። ወስብሐት ለእግዚአብሔር።